አለቃ ምን መሰለሽ የሰራው ተቀበል። ኧረ በፍጹም ታዲያ ምንድነው? ገንዘብ ነው? ስራውን ማቆም ፈልጌ ነበር። ማለት ህሊናዬ ከዚህ በላይ የተከተለ እጠይቃለሁ እያልኩ ባህር ዳር ያሉት እናትህ እንዴት ናቸው? ባለፈው የሰርግ ጊዜ ደም ግፊታቸው ተነስቶ ክፉኛ ታሞ ነበር አሉ። እናቴ አለቃ እባክሽን ይቅርታ አድርጊልኝ። ሁለተኛ ይሄን ሀሳብ አላነሳም። እናቴን ብቻ ተይ። በደንብ አድርገህ አድምጠኝ። ከምታስበው በላይ የብዙ ሰው ወዳጅ ለማንም ቢሆን ርህራሄ አላውቅም። ለአንተ እናትም ቢሆን እሺ አለቃ። ጥሩ። ድጋሚ ይሄ ሀሳብ ቢነሳ አይደለም ብታስበው እመነኝ አደርገዋለሁ። ሁለተኛ አላነሳ ጭራሽ አላስበውም። በጣም ጥሩ። ቀጣይ ስራ ወደ መኖሪያ ቤታቸው ትሄዱና ጫማ ታስቀምጣላችሁ። ታዲያ በጥንቃቄ